ፕሮፌሰር ሪቻርድ ፓንክረስት ሰላምታ ለተሰኘው የኢትዮጵያ አየር መንገድ መጽሔት አንድ ትንበጻፍ ድርሳን ላይ እንዳስነበቡን ማህቡባ አይረሴ ታሪክ ካላቸው ኢትዮጵያውያን መካከል አንዷ ናት። ስለ ማህቡባ ህይወት ከመተረካችን በፊት ዘመኑ ምን ይመስል እንደነበር መግለጹ ተገቢ ነውና ስለ ባርነት ንግድ ጥቂት መረጃ እንስጣችሁ። ባሪያ የሚለው ቃል እንግዲህ ሁለት ነገር ነው የሚያመለክተው። አንደኛ የቆዳ ቀለም ነው፣ ጥቁረትን ነው እና ጥቁር የሆነ የቆዳ ቀለሙ ባሪያ ተብሎ በቋንቋ አጠቃቀሙም ያን አይነት ትርጉም አለው። ሁለተኛ ደግሞ ባሪያ የመደብ መጠሪያም ነው፣ አሁን የለም እንጂ ማለት ነው። አንድ ሰው ጠቆረም ቀላም ሰውነቱ ሳይሆን እንደ ንብረት ከተቆጠረ የአንድ ሰው ንብረት ሆኖ የሚሸጥ የሚለወጥ ከሆነ የሚያገለግል ከሆነ ባሪያ ይባላል። ያ የመደቡ ስም ነው ማለት ነው። ግን ቃሉ ከየት መጣ ብለን ከወሰድን በአክሱሞች ዘመን ነው ያ ቃል እንግዲህ የመደብ ስም የሆነ። ባሪያ የሚለው ቃል ራሱ የነገድ ስም ነው። ያ ነገድ ደግሞ አሁን ኩናማዎች ከሚኖሩበት አካባቢ በስተሰሜን በኩል ያኔ ከነበረው የአክሱም ግዛት ደግሞ በስተምዕራብ በኩል ሰፊ ቦታ ይዘው ይኖሩ የነበሩ ህዝቦች መጠሪያ ነው እና አክሱሞች በባርነት ይገዟቸው ነበር እነዚህን ህዝቦች። ለምን? በአክሱም መንግስት ላይ ብዙ ጊዜ አንገብርም ብለው አንገዛም ብለው ከሚያምፁት ህዝቦች መካከል ባሪያዎች አንደኛዎች ናቸው። ልክ እንደ ቤጃዎች ሁሉ ማለት ነው። አክሱሞችን በተደጋጋሚ እየዘመቱ እነዚህን ሰዎች በጦርነት ድል ይመቱና አምጥተው ባሪያ ያደርጓቸዋልና በብዛት ለዶሜስቲክ ስሌቨሪ ይሄ ለቤት ውስጥ ባርነት ይጠቀሙባቸው የነበረ የባሪያ ህዝቦችን ስለሆነ ባሪያ የሚለው የመደብ ስያሜም ሆነ። ግን ያ ማለት ቤጃዎችን ለምሳሌ እንደ በባርነት ይጠቀሙባቸዋል። ይሄዳሉ፣ ይዘምታሉ። ብዙ የድንጋይ ላይ ጽሁፎች አክሱም እንደሚያመለክቱት እነ አላሜዳ ከዛ በፊትም የነበሩት ነገስታት ምንድነው የሚያደርጉት? የንግድ መስመር ሲዘጉባቸው ወይ አንገብርም ሲሉ ይሄዱና በጦርነት ድል ይመቷቸዋል። እዚያ ላይ ድንጋዩ ላይም ሲጽፉ ሄድኩና ድል መታኋቸው፣ ከዛ በኋላ ድል ለሰጠኝ ለማህረም 30 ኮርማ መስዋዕት አቀረብኩለት። ባሪያዎችን ወይንም ደግሞ ቤጃዎችን ግን ሴቶቹንም ህፃናቱንም ባሪያ ያደረኳቸው የሚሉ በርካታ ጽሁፎች አሉ እና የቃሉ አነሳስ ከዛ የመጣ ነው። 19ኛው ምዕት ዓመት አህጉር አፍሪካ ባሪያዎች የሚጋዙባት የባሪያ ግዢና ሽያጭ እጅጉን የሚካሄድባት የንግድ ማዕከል ነበረች። የአህጉሪቱ ምዕራባዊ ክፍል ባሪያዎች ወደ አሜሪካና ወደ ሌሎች የስልጣኔ ብርሃን ፈንጥቆባቸዋል ተብሎ ወደሚነገርላቸው የዓለም ክፍሎች በመርከብ ይወሰዱ የነበረ ሲሆን በተለይ ከምስራቅ አፍሪካ የሚገኙ ዜጎች ደግሞ በአመዛኙ ወደ ሰሜን አፍሪካ፣ አረቢያና ህንድ በብዛት ይጋዙ፣ በአውሮፓውያንም ዘንድ ይገዙ ነበር። ባርነት እንዴት ነው የሚመጣ ሲባል በታሪኩ ባሪያ ፈንጋይ የሚባል ነገር አለ። ባሪያ ፈንጋይ ማለት ከየትም ያምጣ ከቤት ሰብስበው ሰውን ለገበያ ማቅረብ ማለት ነው። አጭር ርቀት ላይ ያለው ገበያም ይሁን ሩቅ ገበያም ይሁን ብቻ ይሄን ማድረግ ማለት ነው። ይሄ የሚሆነው ለምንድን ነው? የኢኮኖሚ የምጣኔ ሚንስ ዘዴ ሆኖ ስለኖረ ነው። በዛን ጊዜ ስርዓቱ ጌታና ሎሌ የሚለው ሳይሆን ጌታና ባሪያ ነው። ባለ ባሪያው የባሪያ ፈንጋዩ ያቀርብለታል፣ ይገዛል፣ ይነገዳል፣ ይሄዳል። የባሪያ ሽያጭ እንዲቆም በተለያዩ ጊዜያት የተነሱና የተራማጅነት መንፈስ በልቦናቸው የሰረጸ ኢትዮጵያውያን ስለ ሰው መብት ምንነትና ስለ ሰው ልጅነት ማንነት የሚችሉትን ያህል በመስበክ ተጋድሎ ቢፈጽሙም እንደ አብዛኛዎቹ የአፍሪካ ሀገሮች ሁሉ ኢትዮጵያም በባሪያ ንግድ ተሰቃይታ እንደነበር ታሪክ አይዘነጋውም። ምንጩ እንዴት ነው ሲባል አንድም አቅም የሌለውን አካባቢ በማፈስ ህፃን፣ ሽማግሌ፣ ወጣት ሳይባል፣ ሁለትም ደግሞ ጦርነቶች በየቦታ ተደርጎ የጦር ምርኮኞችን ወደዛ የመቀየር እንደ ምንጭ እንወሰደው። ንግዱ ግን ረጅምም ነው አጭርም ነው። ባርነት ግን በሁለት መክፈል፣ በንግድ የሚሄድና እቤት ውስጥ ለአገልግሎት የሚውሉ ባርነት አካባቢው ላይ ይፈነገላል። ባሪያ ፈንጋዩ በአካባቢው ባለባት በአካባቢው የባሪያ ፈንጋይ ይቀመጡና ምንድነው የሚሆኑት? የቤት አገልግሎት እንዲሰጡ። በእንግሊዘኛው ዶሜስቲክ ስሌቨሪ የሚባለው ዋናው ነገር በሁለት የተከፈለበት ምክንያት በተፈጥሮ ወይም ደግሞ መልክ ቀይሮ መልክ አግኝቶ አባባሉ ወደ ቤት ባርነት ዶሜስቲክ ስሌቨሪ፣ ወደ ንግድ ባርነት ስሌቭ ትሬድ ወደሚለው ለመሄድ ሁኔታው ራሱ ያመጣው ነገር ነው እንጂ ባርነት ለዛ ነው እጣ ፈንታው ተብሎ አይደለም። ከኢትዮጵያ ወደ ውጭ ይላኩ የነበሩት ወንዶች፣ ሴቶችና ህጻናት ቁጥር በአመት እስከ 25000 ደርስ እንደነበርም ይገመታል። መነሻውን ደግሞ በአብዛኛው ስንወስደው ኢትዮጵያ ውስጥ ብዙ የባሪያ እንትኖች አሉ። አሁን ከፋ አካባቢ የየም ህዝቦችን ከጅማ አካባቢ ለዚህ ያነሳሉና ወደ ሁለት አቅጣጫ ነው የሚሄደው።
ከጅማ ከከፋ የሚመጣው ባሪያ መጀመሪያ በየት በኩል ነው ትልቁ የሚያልፍበት? ግንደበረት ያሁኑ ማለት ነው። ግንደበረት ላይ ትልቅ የባሪያ ገበያ አለ። ከግንደበረት እንደገና አባይን ይሻገርና ጎጃም ውስጥ ደብረ ማርቆስ አጠገብ የጁቤ አለች። የጁቤም ትልቅ የባሪያ ገበያ የነበረ ነው። ከዛ እንደገና ያልፍና የት ነው? ዳንግላ፣ እሱም ትልቅ የባሪያ ገበያ ነው። አንዳንድ ጊዜ በቅብብሎሽ ይሄዳል። አንዳንዴ ሲዳራ ነጋዴ ከሆነ በእንደ ይሄን ተከትሎ ይዞት ይሄዳል። ከዳንግላ እንደገና ተወስዶ ይፋግ ጎንደር፣ አሁን እንትን ይፋግ ከተማዋም አለች። እዛ እንደገና ትልቅ ገበያ አለ። ከዚያ የጎንደር ባሪያ ገበያ አለ። ከጎንደር ወይ ወደ ምጽዋ ይሄዳል፣ ግን አብዛኛው የሚሄደው ወደ መተማ ነው። ከመተማ ወደ ካይሮ፣ በምጽዋ የሄደውም እንደዚህ ወደ ካይሮም ይሄዳል፣ ወደ ጂዳ፣ ሞካ፣ እንደዚህ ደግሞ የደቡብ አረቢያ ከተሞችም ይሸጣል። ሌላው ይሄ ባሪያ መውጫ የነበረ አሁንም እዚያው ከደቡብ ምዕራብ ኢትዮጵያ ይነሳና አልዩ አምባ አንኮበር አጠገብ እዛ ትልቅ ገበያ አለ። ከዛ እንደገና ወዴት ይሸጣል? ወደ ሀረር። ከሀረር ወይ በዘይላ በኩል አድርገው ወደ ውጭ ያሻግሯቸዋል፣ ወይንም ደግሞ በታጁራ በኩል ያኔ ተጎሬ ነው የምትባለው፣ በዛ በኩል አድርገው ይሸጧቸዋል። ካይሮ በጣም ትልቅ የባሪያ ገበያ የነበረ ነው እና ከካይሮ እንግዲህ ለሌላው አካባቢ ወደ አልጄሪያም እንደገና ወደ ደማስቆ እንደገና ወደዚህ ማን ነው ወደ ቁስጥንጥንያ እና የተለያዩ አሁን ሶሪያና ሊባኖስ ክፍሎች ሁሉ ከፍተኛ የባሪያ ቁጥር የሚያከፋፍለው የካይሮ ገበያ ነው። የካይሮ ደግሞ ከየት ያገኛል ሲባል ከሁለት ቦታዎች ነው። አንደኛው ከኢትዮጵያ ነው። ሁለተኛው ከሱዳንና ቻድ አካባቢ ከደቡብ ሱዳንና ቻድ የሚመጡ ጥቁሮች ናቸው። የኢትዮጵያ ባሮች ወደድ ይላሉ ከሌላው ሲታይ። አንደኛ መልካቸው ነው። መልካቸው እንደው ጠየም ያለ ቀይም ስለሆነ እንደው በጥቁረታቸው ብቻ ተመርጦ አይደለም፣ በደንብ ቆንጆ የሆኑ ቀይ ባሮች ሁሉ አሉ። እነዛ በመልካቸውም እና በቁመናቸው ይወደዳሉ፣ ከፍተኛ ዋጋም ያወጣሉ። እና በአብዛኛው የኢትዮጵያ ባሮች የሚፈለጉት ካይሮም ካርቱምም ለምንድን ነው? ለዚህ ለእልፍኝ አይነት አገልጋይነት፣ መኖሪያ ቤት ውስጥ አገልጋይነት ፕሬዘንተብል ናቸው፣ ሰው ፊት የሚቀርቡ ናቸው። እንደዛ ስለሆነ ከኢትዮጵያ የሚሄዱት ወደ ካይሮ እንትን አላቸው። ሕፃን አዋቂው፣ ወንድ ሴቱ፣ እስላም ክርስቲያኑ፣ ሽማግሌ አሮጊቱ ሁሉ የዚህ ገፈት ቀማሽ ነበር። በባርነት የተሸጠችው የቆንጆዋ ኢትዮጵያዊት ልጃገረድ ታሪክ ግን እጅግ ልዩ ከሆኑትና መጠቀስ ከሚገባቸው የዚያን ዘመን ሰዎች አንዱ ነው። ምንም እንኳን በታሪክ ተንታኞች ዘንድ መሀቡባ በሚለው ስሟ ብትታወቅም ትክክለኛ ስሟ ቢሊሌ ይባል ነበር። ቢሊሌ ወላጆቿ ያወጡላት ስያሜ ነው። በአረብኛ መሀቡባ ማለት የምወድሽ፣ የማፈቅርሽ፣ ውዴ፣ ሆዴ እንደማለት ነው። ይህች ልጃገረድ ከእናት ሀገሯ ከኢትዮጵያ ተወስዳ በ1837 ዓ.ም በካይሮ ከተማ ለአንድ ልዩ ጀርመናዊ ባላባት ተሸጠች። ጀርመናዊው ልዑል ሄርማን ፓክለርም ልጅቷን ፍቅረኛው አድርጎ ወደ ጀርመን ወሰዳት። ሴቶች ከሆነ እጣ ፋንታቸው ሁለት ነው፣ አገልግሎትም እንደገና ደግሞ ኮንኩባይን፣ ሴቶች በቅምጥ ሴቶችን ቤተ መንግስቱ አስቀምጠው የንጉሳውያን ቤተሰብና የአጫፋሪዎቹ መቀለጃም ሆነው ይቀራሉ የሚለውን ነገር ይይዛል። በዚህ ሂደት ላይ ማን ነው ባሪያውን የሚያመጣው? ኃይለኛው ነው። የሚቀበለው ማን ነው? ነጋዴው ነው። ነጋዴው ደግሞ ብዙ ጊዜ ያቅበታል እንዴት አድርጎ ለነዚህ እንደሚያበቃቸው ማለት ነው። እና በኢትዮጵያም ደረጃ ላይ በኢትዮጵያ ቤተ መንግስት ውስጥ ይቀራል። ይሄን ያክል ይምጣልን ከተባለ ማለት ነው። አባት ውስጥ ሳለች ነው እሷም እህቷም ተማርከው በባርነት የተያዙት። ሁለቱ እህትማማቾች በባሪያ ነጋዴዎች እጅ ገቡ። የ19ኛው ምዕት ዓመት የኢትዮጵያ ርዕሰ ከተማ ወደ ነበረችው ጎንደር ከተማም ከተወሰዱ በኋላ ተለያዩ። እህቷን ዳግመኛ ለማየት ያልታደለችው ቢሊሌ ወደ ካርቱም ሱዳን፣ ከዚያም ወደ ታላቁ የግብጽ የባሪያ ገበያ ካይሮ ተወሰደች። በሙስካ ሲሌዚያ ጀርመን የሚገኘውን ርስቱን ትቶ በ1835 ዓ.ም የምስራቁን ዓለም ለመጎብኘት በታላቅ ጉዞ ላይ የነበረው ልዑል ሄርማን በ1837 ዓ.ም መጀመሪያ ላይ ከግብጽ ዋና ከተማ ካይሮ ደረሰ። በካይሮ እንደ ማንኛውም የውጭ ጎብኚ ሁሉ እርሱም ከኢትዮጵያ ከሱዳንና ከሌሎች የአፍሪካ ሀገሮች የመጡ ባሪያዎች የተሰበሰቡበትን የባሪያ ገበያ ጎበኘ። ልዑል ሄርማን በጻፈው አንድ ደብዳቤ ላይ ተገልጾ የምናገኘው አንድ ሀሳብ በዘመኑ የነበረውን ሁኔታ ለማስረዳት እገዛ ያደርጋል የሚል እምነት አለን። ሴት ባሪያዎች በተለይ አዲስ መጤዎቹ ብዙውን ጊዜ አለባበሳቸው እንደየሀገራቸው ባህል ነው። ሰውነታቸውን ሙሉ በሙሉ አይሸፍኑም። ከዚህ በፊት ባሪያዎች የነበሩ ከሆነ ግን የጥንት ምስራቃውያንን የአለባበስ ፈሊጥ ይከተላሉ። እኒህ የኋለኞቹ ቅብጥብጥነት ስለሚታይባቸው በረጋ አቋማቸው በተረጋጋ ዓላማቸው አይታወቁም። ድፍረትና ጋጠወጥነት መለያ ባህሪያቸው ነው።
ታዛዦች አይደሉም። ፊታቸውን እንዲገልጹ የተጠየቁ ከሆነም ብዙ ጊዜ ከፍተኛ ጭቅጭቅ ይፈጥራሉ። ሁኔታቸው ሁሉ የተቆጡና በገዢው ላይም ጥላቻ ያደረባቸው ይመስላል። አዲስ መጤዎቹ ግን እንደወረዱ ናቸው። ከአመጽ ከእምቢባይነት የራቁ ናቸው። ፊት ክንብንባቸውን መግለጥ ብቻ ሳይሆን በባርነት ሊገዛቸው የወደደው ግለሰብ በአደባባይ አይነኬ ገላዎቻቸውን ቢነካካው የተቃውሞ ድምፅ ለማሰማት አቅምም ድፍረትም የላቸውም። የበግ ጠቦት ጸጉሩ ሲዳበስ ዝም እንደሚል ሁሉ በእነሱ ላይ የሚደረገውን ክብረ ነክ ድርጊት በትዕግስት ይቀበሉታል። ልዑል ሄርማን ገበያውን በጎበኘበት ዕለት ቢሊሌን በዚህ ሁኔታ ነበር ለሽያጭ ተሰልፋ ያገኛት። ታዛዥ መሆኗ፣ እርጋታዋ፣ ቁጥብነቷ ያስታውቅ ነበር። የሄርማን የህይወት ታሪክ ጸሐፊ ሉድሚላን አሲንግ እንደጻፈችው ከመቅጽበት በቁንጅናዋ በአቋሟ ማማር ነሆለለ፣ ልቦናውም ተማረከ። የሚገባትን ክፍያ ለሻጯ ሰጥቶ እሷን የግሉ ለማድረግም አላመነታምና ገዛት ትላለች። ከብዙ ጊዜ በኋላ ልዑሉ በጻፈው ደብዳቤ ላይ የሚከተለው መልእክት ተሰፈረ። ማህቡባን እኔ ስገዛት 10 ዓመቷ ነበር። ቢሆንም በደንብ ደርሳለች። ሰውነቷ ሙሉ ነበር፣ ምክንያቱም የሀገሯ ልጃገረዶች አንዳንድ ጊዜ የሚዳሩት በ7 ዓመታቸው ነውና ይላል። በተጨማሪም መንፈሷ ገና ምን እንደሚጻፍበት በጉጉት እንደሚጠባበቅ ሌጣ ወረቀት ቢሆንም የስሜት ሕዋሳቷ አብበዋል ብሏል። እንደው ለስጋዊ ፍላጎትን መርጠው ይወስዳሉ፣ ግን ከመጀመሪያው ለዛ ተብሎ አይደለም። በመልካቸው፣ በጠባያቸው፣ በምናቸው ይመርጧቸውና ለዛ እንትን ይላሉ። አንደኛው የኢትዮጵያን ሴት ባሪያዎች የሚያስወድደው እሱ ነበር። እንደ ቅምጥ ያደርጓቸዋል። በተለይ ይሄ አረብ ሀገራት ላይ የተለመደ እንትን አለ። የአረብ አባቶች፣ የአረብ ገዢዎች የራሳቸው ብዙ ሴቶች ይኖሯቸዋል። እዛ እንግዲህ የሚመረጡ በጣም በውበታቸው እንትን ያሉ ሴቶች ናቸው እንጂ ለስጋዊ ፍላጎትም በእርግጥ ይወስዷቸዋል። ግን ያን ያክል አይደለም፣ እንደ በጣም የተወሰነ ነው። ያም ደግሞ በአጋጣሚ ተመርጠው ትልቁ 18ኛው ክፍለ ዘመን ላይ እንደው ይሄ የባሪያ ከመወደዱ የተነሳ ሰው እያፈነ ጎረቤቱንም አልፎ ያጁንም ሲያስቸግር ይሄ የጭራቅ ታሪክም በዛ ዘመን ይመስላል የተፈጠረው። ምክንያቱም ጭራቅ እንግዲህ ወስዶ ይበላሃል ነው ለህፃናት ነው የሚነገረው። በኋላውም በፊቱም አይን አለው። ያ ህፃናትን ብቻቸው እንዳይሄዱ እነዚህ አፍላ ወጣቶችን ብቻቸውን እንዳይሄዱና ታፍነው እንዳይሸጡ የተፈለሰፈ የስነ ቃልና ተረት ይመስላል። በግዢው እጅግ የተደሰተው ፓክለር ሙስካ ወጣቷን ኢትዮጵያዊት ባሪያ ልጃገረድ በጀልባ እያጓጓዘ እስከ አባይ መጨረሻ ድረስ ወሰዳት። ወጣቷ ኢትዮጵያዊት የጌታዋን ንብረት በጥንቃቄ የምትይዝ፣ ለምትፈልጋቸው ነገሮች ገደብ ያላት፣ በቀን 2 ጊዜ በመታጠብ ለሰውነቷ ንጽህና ከፍተኛ ግምት የምትሰጥ ሞዴል ባሪያ ነበረች። ማህቡባ አንድ ጊዜ የተለየ ሁኔታ አሳየች። በአንድ አጋጣሚ ትናደድና ስሜቷን መቆጣጠር ተስኗት ልዑሉ ያበረከተላትን ስጦታ ከመርከብ ላይ ወርውራ ባህር ውስጥ ከተተችው። ለ24 ሰዓትም ምግብ አልበላም ብላ ኮረፈች። ኩርፊያዋ ብዙ አልዘለቀም። የማይገባ ድርጊት እንደፈጸመች ተሰማትና ልዑሉ ይቅርታ ያደርግላት ዘንድ ደስ በሚል በሚያባብል ድምፅ ለመነችው። ጋደም ሲልም ደስ በሚል አንጀት በሚበላና ትዝታ ባዘለ ቃና የሀገሯን የኢትዮጵያን ዘፈኖች ታንቆረቁርለት ገባች። ልዑሉ ከልጃገረድ ባሪያው ጋር የያዘው ፍቅር እያደር እየጨመረ እየጎመራ ቢሄድም ይህን ሁኔታ ወደ ጀርመን ለተመለሰችው ባለቤቱ ለልዕልት ሉሲ ስለ ሁኔታው ለመግለጽ አልፈለገም ነበር። ሆኖም ለባለቤቱ በጻፈላት ደብዳቤ ላይ ከብዙ ሴትና ወንድ ባሪያዎች ጋር 2 አጋዘኖችና 2 ዝንጀሮች እንደነበሩና ከባሪያዎቹ መንጋ መካከልም አንዲት ቆንጆ የሀበሻ ልጃገረድ ባሪያ አብረው እንዳለች ገልጾላት ነበር። ልዑሉ ስለዚህ ሁኔታ ይበልጥ ግልጽ አድርጎ የጻፈው ወደ ሀገሩ ጀርመን ከመመለሱ በፊት ከማህቡባ ጋር ወደ ፍልስጤም ሄደው በነበረበት ጊዜ ለባለቤቱ በላከው ደብዳቤ ላይ ነው። አሁን እንደገና ወደ አውሮፓ እየተቃረብኩ ነው። ይህን ልገልጽልሽ ይገባል። በሀገሬ በሙስካ ለመቆየት ፍርሃት ይለኛል። ለምን ይመስልሻል ይህን ማለቴ? ፍጹም ጌታ ሆኜ ከባሪያዎች ጋር ለብዙ ጊዜ ስለኖርኩ ለሌሎች ሰዎች የነበረኝ ጨዋ የመሆን ልምድ ጠፍቶብኛል። ሁኔታዬ ሁሉ የነሱን መስሏል። ከትንሿ ልጃገረድ ጋር አለቅጥ ስለተላመድኩ ካጠገቤ እንድትለየኝ አላደርግም። አይሆንልኝም። በቤቴም ውስጥ ቢሆን ያለ እርሷ መኖር ያስቸግረኛል። እንዳውም እሷ ካጠገቤ ከሌለች ይታክተኛል። ስለዚህ አስቀድሜ የማሳሰብሽ ነገር ቢኖር ይህች ልጃገረድ ከሰማያዊው ክፍል ውስጥ እኔ ከመተኛበት ክፍል ጎን መኖር እንዳለባት ነው። ምክንያቱም ልጃገረዷ ያደገችው እንደ ውሻ ቡችላ ከሰው ሳትለይ ነው። በሌላ ደብዳቤው ላይም የባሪያው ልጃገረድ ስም ቢሊሌ እንደሆነና እሱ ኋላ ላይ ማህቡባ ያላት ቢሆንም ሌትም ሆነ ቀን እንደ ታማኝ ውሻ ከጎን የማትርቅ እውነተኛ አገልጋይ ናት ሲል ገልጿል። ከዚህ በኋላ እሱና ባልደረቦቹ ሊባኖስ እንደገቡ እዚያው ሊባኖስ አንዲት እንግሊዛዊትን ለመጠየቅ እንደሚፈልግ ልዑሉ አስታወቀ። እንግሊዛዊቷ የወቅቱ የእንግሊዝ ጠቅላይ ሚኒስትር የዊሊያም ፒት የእህት ልጅ ሌዲ ሄስተር ስታንሆፕ ናት። ይህች ሴት በጣም የምትፈራ የምትከበርም ነበረች። ልዑሉ ማህቡባን አስከትሎ እንደሚመጣ ሌዲ ሄስተር ስትሰማ ራሷን ዘር ማንዘሮቿን ከፍ ከፍ እያደረገች በማሞገስ ማህቡባን ዝቅ ዝቅ አድርጋ በመሳደብ ለጋራ ጓደኛቸው እንዲህ ብላ ጫውታት ነበር። የሱ የአበሻ ሴት እዚህ መምጣት ካለባት ከእንግዶች የአትክልት ቦታ ወዲህ እግሯን እንዳታነሳ ለኡስማን ላሽከሩ እንድትነግረው። ባሪያ ነው፣
ጌታዋ ጓደኛዋ አደረጋት ወይም የማድ ቤት ገረዱ ለኔ ምንም ልዩነት የለውም። በቦታዋ መቆየት አለባት። ስለዚህ የልዑልም ሆነች የባለ ሱቅ ለኔ ያው ነው። ይህ ልዩነት እንደተጠበቀ ሆኖ ልዑሉ የሚያፈቅራት ከሆነ ግን ባለችበት ምቾት እንድታገኝ እመኝላታለሁ። ሆኖም ልዑሉ የእመቤቲቱን ቃል አልሰማም። እናም ማህቡባን አስከትሎ ጉዞ ጀመረ። የማህቡባ ሌዲ ሄስተር ቤት መድረስ ደግሞ ታላቅ ትርምስ ፈጠረ። ባለቤቱ መጣች ሲሉ ቱርካውያን አገልጋዮች ግርግር ፈጠሩ። ህጋዊ ላልሆነችው ለልዑሉ ሚስት ወንበር ያስፈልጋል አለ ሌላው። አንድ የአይን ምስክርም ስለ ሁኔታው ሲገልጽ አውሮፓዊት ልዕልት እንደሆነች ሁሉ የተደረገላት ሽርጉድ ሌላ ነበር በማለት ተናግሯል። ከዚህ በኋላ ልዑሉ ብዙም ሳይቆይ ከፍቅረኛው ከማህቡባ በስተቀር የገዛቸውን ባሪያዎች በሙሉ ሸጣቸው። አንድ ምስራቃዊ ባሪያ ለምዕራባውያን ያለውን ታማኝነት በሚመለከት በተለይም ስለ ማህቡባ ለባለቤቱ የጻፈው እንደሚከተለው ነው። ይቺ ምስኪን ልጅ ታፈቅረኛለች። ለትንሽ ቀንም ቢሆን ከኔ ለመለየት ልቧ አይችልም። እጅግ በጣም ትፈራለች። አውሮፓውያንን በሀገራቸው ውስጥ የምታያቸው ልክ ሰው በላ ጭራቅ አድርጋ ነው። ጭንቅላቷ ውስጥ አንዳች ነገር ተቀርጾባታል። ነጮችን አትቀርብም። ጉዞ ለማድረግ የደፈረችውም በኔው ጠባቂነትና በከፊልም በፍርሃት እየተርበደበደች ነው። እኔም ለሌላ ሰው አሳልፌ የመሰጣት እየመሰላት ይህን እንዳላደርግ 10 ጊዜ ትለምነኛለች። ቃል የገባሁላትም በከፊል እያሳቀችኝና በከፊልም እያሳዘነችኝ ነበር። ይህን የገባሁላትን ቃል ኪዳን የማልጠብቅ ከሆነ ልቧ እንደሚሰበር አምናለሁ። ይህ ደብዳቤ ስለ ሁለቱ ግንኙነት የተወሰነ ነገር የሚገልጽ ቢሆንም ልዑሉ ስለ ማህቡባ ያለውን ስሜት አጠቃላይ ይዘት የሚገልጽ አይደለም። ከብዙ ዓመታት በኋላ ለአንድ ጓደኛው እንዲህ ሲል መጻፉን ፕሮፌሰር ሪቻርድ ፓንክረስት የጻፈውን አሰፋ አህመድ ተርጉሞት እንዲያስነብቦናል። ይችን ሁኔታዋ ሁሉ እንደ ልጅ የሆነችዋን አገልጋይ ያስደሳችና የከፍተኛ ቁም ነገር ጥናት ምንጭ አደረግኋት። እኔ ማውቀውን ማንኛውንም ነገር አስተማርኳት። ከማውቀው ሁሉ ልሰስተው ልቆጥበው የምፈልገው ነገር አልነበረኝም። ከሷም ዘወትር የሚያስገርሙኝ ነገሮች ነበሩ። ውሸት የሚባል ነገር አታውቅም። ከማህቡባ ተፈጥሯዊ የሆኑና አዳዲስ ሐሳቦች ተመሪያለሁ። እውነት አብራት ከነበረች ልጅ ጋር በመሆኔ እኔም ከብዙ ጊዜ በኋላ እውነተኛ ሰው ሆንኩ፣ ለወጠችኝ። እንዲህ አይነቱ አስደናቂ ግንኙነት የተመሰረተው በእኔ አይነቱ በጣም ልዩ ሰውና በአንዲት አፍሪካዊት ባሪያ መካከል ብቻ እንደሆነ አምናለሁ። በዚች ባሪያ ልጃገረድ ሕይወት ውስጥ የተፈጸመውን ነገር በአእምሮዋ እንኳ የምታስብ የሰለጠነው ዓለም ሴት ትኖራለች ማለት ዘበት ነው። አንድ ሰዓሊ የፈጠራ ስዕሉን የሚስለው እንደ ምናቡ አቅም እንደመሆኑ መጠን እኔም ይችን ደስ የምትል የጉዲፈቻ ልጅ ያሳደግኳት ለራሴ ሐሴት ብቻ ነው። ከሷ ያገኘሁትን በጣም አስደሳች ትምህርትና የዳበረውን አስደናቂ ግንኙነት በፈጠራ ታሪክ መልክ ለመጻፍ ብፈልግ ባለብዙ ጥራዝ ልቦለድ የፍቅር መጽሐፍ መድረስ እችል ነበር። እኔ ለሷ ሁሉንም ነገር ሆንኩላት፣ እሷም ለኔ ሁሉንም ነገር ሆነችልኝ። አንድነታችን በስሜትና በአስተሳሰብ ብቻ አልነበረም፣ በብዙዎቹ ቁሳዊ የህይወት ገጽታዎች ጭምር እንጂ። ምንም እንኳ ምኞቴ ባይሆንም እኔ ምንም ሳላደርግላት ከሷ አገልግሎትን ብቻ የመጠብቅ ቢሆን ኖሮ፣ እሷም ገረድ እኔም ጌታ ብንሆን ኖሮ የኔና የሷ ግንኙነት ያው የባሪያና የጌታ ግንኙነት ይሆን ነበር። ሌላ ምንም ሊሆን አይችልም። ግና ልቋቋመው በማልችለው ኃይሏ ተመልሳ እመቤቴ ሆነች። ሁሉን ነገር የምናደርገው በመተሳሰብ ሲሆን ያለኔ ቁጥጥር ቤቴን ትንከባከባለች፣ ንብረቴን ትጠብቃለች። እንዲህ በተሻለና በተመቻቸ እንዲያውም በርካሽ ኑሮ ከዚህ በፊት ኖሬ አላውቅም። የጀርመናዊና የእሷን ግንኙነት ኤክስፕሌን ማድረግ ይከብዳል። ቢሄቪራል አፕሮች የስነ ባህሪ አቀራረብ ትንሽ ጥንቃቄ ያስፈልገዋል። ነገር ግን ስፔኩሌት ብናደርግ ብንገምት ምንድነው እሱ ወደ ሜዳ ላይ ሊወረውራት ያልፈለገና የእሷን ህይወት ወደ ሌላ የመቀየር ሁኔታ ብዬ ባስቀመጠው ደስ ይለኛል። ሄዳለች እዛ ድረስ። እሱ ገዛው ሸጥኩ ለሚለው ነገር መረጃው ይከብደናል። እንደዚህ ብሎ ያሉ አሉ ይመስለኛል። ግን እሱ እንደወሰዳት ነው እኔ የሚገባኝ እንጂ ገበያ ላይ ነግጄ ገዛው የሚለው ነገር እዛ አካባቢ ያለውን ለማሳመን የግለሰቡ አካሄድ እንጂ እውነታው ይሄን አይመስልም ከህይወታቸው አንፃር ማለት ነው። ማህቡባ ማህበራዊነትን ታስተምረናለች ብለዋል እነሱ። ኢትዮጵያ ውስጥ ያለው ማህበራዊነት እሷ ከመጣችው የአመጣጥ የባርነት ጉዳይ ሳይሆን ከምንጩ የመጣችበት ምንጭ ከገጠማት እጣ ፈንታ ይለያል ብለው የተረዱ ሰዎች ናቸውና ብዙ የቤት ነገርን ተምረዋል። የምግብ አሰራሩን ተምረዋል። ያለባበሱን ተምረዋል። የጥጥ ፈተላ ተምረዋል። ብዙ ነገር ተምረዋል። ልዑሉ አፍቃሪ ጣሊያንኛ ቋንቋ ያስተምራት ስለነበር ስለ ማንኛውም ነገር ሊያነጋግራት ችሎ ነበር። በተከታዩ ደብዳቤም እንዲህ ሲል ጽፏል። ለመማር ከፍተኛ ፍላጎት የነበራት ስትሆን ያስተማሯትንም ቶሎ በመያዝ እጅግ ፈጣን በመሆኗ እንደሷ አይነት ሰው አጋጥሞኝ አያውቅም። ቋንቋዎችን የምትማረው ልክ እንደ ልጆች ጨዋታ በቀላሉ ነው። አሁንም በመከታተል ላይ የምትገኙት አርያ ሰብ የስኮ ፕሮግራም በኢትዮጵያዊቷ ባሪያ ቢሊሌ ወይም ማህቡባ ዙሪያ ያዘጋጀው ልዩ ዝግጅት ነው። ከረፍት በኋላ መልሰን እንገናኛለን።
በ1840 የክረምቱ ወራት ፓክለርና ማህቡባ ቆስጠንጢንያን አልፈው የቦስፐረስ ሰርጥን አቋርጠው ወደ አውሮፓ ጉዞ አድርገው ነበረ። በዛም በወቅቱ አብረው ለመሆን ባለመቻላቸው ማህቡባ በመጀመሪያ የሴቶች አዳሪ ትምህርት ቤት ኋላ ላይ ደግሞ መሳፍንት ሴቶች ይማሩበት ከነበረ ገዳም ገብታ ቆይታ ነበረ። ከዛ ውጪ ግን እነዚህ ሁለቱ ፍቅረኛሞች አብዛኛውን ጊዜያቸውን አብረው ያሳልፉ የነበረና በጣም በርካታ ብዙ ታዋቂ ሰዎችንም ይጎበኙ ነበረ። ከጎበኛቸው መካከል ታዋቂው የፖለቲካ መሪ ልዑል ማተርኒችና ባለቤቱ ልዕልት ሜላኒ፣ ሃንጋሪያዊው መስፍን ልዑል ሄስተርሄሲ፣ ከበርቴው ባሮን ሮዝችልድ፣ ምሁሩ ፕሮፌሰር ጆሴፍ ቮን ሃመር ፓርሻል ይገኙባቸዋል። ያ ግለሰብና በግለሰቡ ዙሪያ የነበሩ ሰዎች ከሷ ስለ ኢትዮጵያ ባህል ተምረዋል። ከሷ የተለያየ ኢትዮጵያ ሙያ ተምረዋል። ከዛ አንደኛው ደግሞ እንደው ተሰምሮበት የማይቀረው ጨዋነትን አስተምራቸዋለች። ጨዋነት ማለት ሴት ልጅ በኢትዮጵያ ውስጥ ስታድግ እንዴት ነው የምታድገው የተባለች የተጠየቀች ነው። በምን ደረጃ እንዴት ሴቷ ልጅ እንዲህ አድርጋ ተብሎ ሙያ ተምራ ቤተሰብ ሙያ አስተምሯት ባህል ጠብቃ ለወግ ማዕረግ ደርሳ የሚለውን ነገር ስትራክቸሩን ይዛ ነው ያስተማረቻቸው ማለት ነው። እና እነሱ ብዙ ጊዜ የሚገረሙ ስለ ማህቡባ ሰብአዊነት፣ ስለ ማህቡባ ሰውነት ሳይሆን ማህቡባ ውስጥ ያለውን ትልቁን ሸክም ባህላዊ ሸክም ነው የተማሩት ከሷ። ምክንያቱም ድሮ እንዳሁኑ ዘመን በተለያየ መንገድ በአውሮፕላን እየበረርን በመርከብ እየሄድን የምንማርበት ሀሳብ የምንለዋወጥበት አይደለም። በጣም ይሄን አካባቢ በብርቅነት ነው የሚያዩት። ረጅም ስልጣኔ አለ፣ ረጅም ባህል አለ፣ ረጅም የአብሮ መኖር ባህል አለ። አያውቁትም። ማህቡባ እዛ አካባቢ ለዛ ሰውዬ ብቻ አገልግሎት ምስል አልነበረችም። ሰውዬው ግን ፓራዶክሳል የሆነ ተቃራኒ የሆነ ነገር ይጠይቅና እኔ ነኝ ያመጣሁሽና እዛ እኮ ሲባል አይ ይሄማ ምን የምትል አይነት ሰው ነው የነበረችው። ለሰጠችው ሰርቪስ ዋጋ ይስጧት አይስጧት አናውቅም። ነገር ግን የእሷ ሆደ ሰፊነት ለሰውየው ይገረምባት ነበር። ይሄ ነገር አሁን ብዙ ሰው ያየውም ሊኖር ይችላል፣ ያላየም ካየ እኔ በዚህ መልክ አይቻለሁ። ፓክለርና ማህቡባ በአረብኛም በመጠኑ ይነጋገሩ ነበር። በአንድ ወቅት ጉንፋን የማያውቃት ማህቡባ በድንገት ታመመች። በዚህም የተነሳ እሷ ቪየና መቆየት እንዳለባት ወስኖ እሱ ለ3 ቀናት ጉብኝት ወደ ብራቲስላቫ ሄደ። ከ3 ዓመታት በፊት በካይሮ ከገዛት ጀምሮ ሁለቱ ሲለያዩ ይህ የመጀመሪያ ጊዜያቸው በመሆኑ በጣሊያንኛ ቋንቋ የተጻፉ የፍቅር ደብዳቤዎችን ይልክላት ነበር። ሲኞር ማህቡባ ብሎ በሚጀምረው በአንዱ ደብዳቤው በጎ ትሁኚ ዘንድ እንዲሁም ጽናቱን ይሰጥሽ ዘንድ እመኝልሻለሁ በማለት መልካም ምኞቱን ከመግለጹን በቀር የሚከተለውን አክሎ ጽፏል። አንቺን በሚገባ እንደምታውቂው በጣም አፈቅርሻለሁ። ጊዜው በደስታ እንዲያልፍልሽ፣ ራስሽን እንድታዝናኝ፣ አንዳንድ ትምህርትም እንድታገኚ ከፍተኛ ምኞት አለኝ። ወደ ቪየና ከተመለሰ በኋላም ብዙ ጊዜ ለማህቡባ ደብዳቤ መጻፉን አላቋረጠም ነበር። ነገር ግን ማህቡባ በጠና ታማ ነበር። በሳምባ ነቀርሳና በኮሶ በሽታ እየተሰቃየች ስለነበር ሰውነቷ እየመነመነ ሄደ። ፓክለር ግንቦት 15 ቀን ለባለቤቱ ሲጽፍም ምስኪኗ ማህቡባ አጥንቷን የቀረውና በጣም ፈራሁላት ብሎ ነበር። ልዑሉ ማህቡባን ወደ ትውልድ ሀገሩ ሙስካ መውሰዱ አስፈላጊ መሆኑንም ተነጋግሯል። እሷን እዚህ መተው ፍጹም የማይሆን ነው። ከፍተኛው የህብረተሰብ ክፍል በሙሉ የቤተ መንግስቱም ወገን ቢሆን በምንም መንገድ ማህቡባን የኔ ባለቤት አድርገው አያዋትም። እንደ ጉዲፈቻ ልጄም ስለሚቆጥሯትም ነው በክብር የያዟት። ስለዚህ ባላት የጨዋ ስነ ምግባር ሁሉ ሙስካ ሄዳ መታየት አለባት። ያለ እኔም መኖር አትችልም። ይህ እኛ እንደምንገምተው ያለ ተራ ፍቅር ሳይሆን የዚች ምስኪን ፍጡር የተለየ ስሜት ነው። እኔ ለእሷ በዚህ ዓለም ሁሉም ነገር ነኝ። በእሷ አይን ጌታዋ ነኝ። ከኔ ከተለየች እንደምትሞት ታላቁ ዶክተር ማልፋቲ እንኳ ሳይቀር እንደሚያምንበት ነግሮኛል። ማህቡባ በአጭር ጊዜ ውስጥ እየተዳከመች ሄደች። ፓክለር ቦሄሚያ ውስጥ ሜሪንባድ ወደሚገኝ ፍልውሃ ወሰዳት። በመጨረሻም ሙስካ በሚገኘው መኖሪያ ቤቱ አስቀምጧት። እርሱ በርሊን የምትገኘው የህግ ባለቤቱ ሉሲ በጣም ታማ ስለነበር እርሷን ለመጠየቅ ማህቡባን ትቷት ሄደ። ትቷት ሲሄድ ግን ለቤተሰቡ ሐኪም ለዶክተር ፍሬድ በአደራ ሰጥቶት ነበር። ዶክተሩም ስለ ማህቡባ የጤንነት ሁኔታ ብዙ ጊዜ ለፓክለር ሪፖርት ይጽፍለት ነበር። ስለሆነም በመጀመሪያ ምንም አሳሳቢ ሁኔታ አልተፈጠረም ነበር። ዶክተሩ ጥቅምት 9 ቀን ስለ በሽታዋ የጻፈው አሁንም ያው ናት። አንዳንድ ጊዜ ማታ ማታ ኃይለኛ ሳል ከሚያስላትና እግሯ እያበጠ ከመሄዱ በስተቀር እስካሁን የጎላ ለውጥ አላየንባትም ይላል። የባለቤቱ የሉሲ ህመም እየጠናባት ስለሄደ ልዑል ፓክለር ከበርሊን ሊመለስ አልቻለም። እዚያ ሆኖ ግን አሁንም እጅግ ለምታፈቅረው ማህቡባ ያለማቋረጥ ይጽፍላት ነበር። እሷም እንደምትሞትም ይታወቃት ስለነበር ስትሞት ከጎኗ እንዲሆንላት ፓክለርን ትለምነው ነበር። በጣም ታምሜያለሁ፣ በጭራሽ አልተርፍም። የምመኘው ግን አንተ የኔ ልዑል ስሞት አጠገቤ እንድትገኝልኝ ብቻ ነው። እኔ ከእንግዲህ ምንም ዋጋ የለኝም፣ ትል ነኝ። የኔ መሞት ወይም መኖር ምንም ለውጥ የለው።
ማህቡባ ከዚህ በኋላ በህይወቷ የምትጠብቀው የፓክለርን ደብዳቤ ብቻ ነበር። ወጣቷ እመቤት ብዙውን ጊዜ የምታስበው እንደ አባት ሆኖ ስላሳደጋት ፍቅረኛዋ ብቻ ነበር ሲል ዶክተር ፍሩድ ጽፎ ነበር። ደስታ ይሰጧት የነበሩትም ካጠገቧ በጥሩ ሁኔታ ላይ በጥንቃቄ ያስቀመጠቻቸው የልዑሉ 2 ፎቶግራፎች ነበሩ ነው ያለው። ማህቡባ ከፓክለር የተላከላትን ደብዳቤ ያነበበው ዶክተር ፍሩድ ነበር። ምክንያቱም ምስኪኗ ልጅ በመጀመሪያ ግራ ገብቷት ምን እንደምታደርግ አታውቅም ነበር። በከፍተኛ ጉጉት ተጠብቀው የነበረ ደብዳቤ ቢሆንም እርሶ ክቡርነቶ ለእሷ ለማሰብ ጊዜ አይኖሮትም ብላ ስላሰበች ደብዳቤ እንደሚጽፉላት አልገመተችም ነበር ይላል ዶክተር ፍሩድ ለልዑሉ በጻፈው ደብዳቤ ላይ። ሆኖም ማህቡባ ወዲያውኑ መልስ ለመጻፍ ከመኝታዋ ተነስታ በጻፈችው ደብዳቤ ላይም የልዑሉን ፎቶግራፎች በየደቂቃው ትኩር ብላ እንደምትመለከታቸው የጻፈላት ደብዳቤም እንቅልፍ የሚነሳ ታላቅ ደስታን እንደፈጠረላት ገልጻለች። ፓክለር አንድ ጊዜ ስለምን ሳይጽፍላት እንደዘገየ የሚያብራራና ስለ ጤንነቷም የሚያጽናና ደብዳቤ ጻፈላት። የኔዋ ውዷ ማህቡባ የጻፍሽልኝ ደብዳቤ በጣም ያስደሰተኝ ቢሆንም ስላንቺም ባውጥቼ ከስሜት አለቀስኩ። የጠየቅሽኝን ነገሮች ሁሉ ልኬልሻለሁ። ጥሩ ቸኮላትም ልኬልሻለሁ። ልዕልት ሉሲ አሁን አልጋ ላይ ያስተኛት ትኩሳት ባያማት ኖሮ እኔ ራሴ መጣ ነበር። ጤንነትሽ እስካሁን ምንም ያልተሻሻለ በመሆኑ በጣም አዝናለሁ። ነገር ግን መበርታት ያስፈልጋል የኔ ምስኪን። የአምላክ ፈቃዱ ካልሆነ ምን ማድረግ እንችላለን? ማንም ሰው ማመን አለበት። 2 ጊዜ ከሞት አፋፍ ደርሼ ስመለስ አይተሻል። ሁልጊዜም የሚያድነኝ አምላክ ነው። ስለዚህ የእሱ ፈቃድ ከሆነ ጤናሽን ይሰጥሻል። መልካም ፈቃዱ ሆኖም አሁኑኑ ጤናሽን ይሰጥሽ ዘንድ በሙሉ ልቤ ጸሎት አድርግልሻለሁ። እንደምታውቂው በእውነት ስለማፈቅርሽ ስቃይሽን ስሰማ እኔ ራሴ ታመሜ ከምሰቃየው የበለጠ ተሰቃየሁልሽ እና የኔ ውድ ላንቺ ያለኝ በጣም ኃያል ፍቅር ምንጊዜም ሳልለውጠው አብሮኝ ይኖራል። እንደ አባት፣ እንደ እናት፣ እንደ ወንድምና እንደ እህት እስምሻለሁ። ደጉ እግዚአብሔር ይጠብቅሽ፣ ጤናሽንም ይስጥሽ። በ8 ቀን ውስጥ ሙስካ ገብቼ ማህቡባዬን እንደምስማት ተስፋ አለኝ። ደህና ሁኚ የኔ ጠይም እንቁ። ዶክተር ፍሩድ ጥቅምት 20 ቀን ለፓክለር በጻፈው ሪፖርት ላይ የደረሳት ደብዳቤ ወጣቷን እመቤት ከመጠን በላይ ያስፈንድቋታል። ወደ ክፍሏ ገብቼ ደብዳቤውን ልሰጣት ገና እጄን ከኪሴ ውስጥ ስከት ፊቷ አበራ። ይህን 2 ጊዜ ደግሜ ማንበብ የነበረብኝን ደብዳቤ ይዘት ስነግራትም የደስታ እንባ አነባች። የዛን ዕለት አንድ እንኳ የቅሬታ ቃል ከአፏ ሳይወጣ ቀኑ አለፈ። በአጠቃላይ የዘወትር ጠባይዋ በመጠኑ ተሻሽሎ ነበር። ባለፉት ጥቂት ቀናት ፍጹም ተስፋ የቆረጠች የመሰለችው ወጣት እመቤት አዲስ ተስፋ ታየባት። ቀድሞውንም እንደማውቀው የእርሷ የክቡርነቷ ጥቂት መስመር ቃላት ይህን ጠቃሚ ውጤት በማስገኘታቸው ከልብ ተደስቻለሁ። ምንም እንኳ ዶክተር ፍሩድ ስለ ወደፊቱ ሁኔታዋ በጎ አመለካከት ቢኖረውም የማህቡባ ጤንነት ግን ከቀን ወደ ቀን እየተዳከመ ሄደ። ያም ሆኖ ግን ለዶክተሩ እየነገረችው የምስጋና ደብዳቤዎችን ታጽፍ ነበር። ራሷ ብትጽፍ ደስ ባላት ነበር ይላል ዶክተሩ የጻፈው። ነገር ግን ከአልጋዋ ጋር ያሰራት የአሁኑ ድካም ይህን አስደሳች ነገር እንድታደርግ አልፈቀድላትም ብሎ ነበር። ኢትዮጵያ ውስጥ ያሉት ልዑላን አላቸው 10-15ቱን አስቀምጠዋል እዚህ ማለት ነው። ያ የዘመኑ ቋንቋ ነው። ስለዚህ ህጋዊ የሆነ ትዳር አላቸው። ህገወጥ የሆነ የዚህን ሰዎችን ቤተ መንግስት ውስጥ አሰባስበው ማስቀመጡ ጥሩ ነው። በዚህ መልክ መካከለኛ ምስራቅም ዕጣ ፈንታው ነው። ቅድም እንዳልኩት ወንዱ የተለያየ ስራ ይሰራል። ጃንደረባ የሚባል ነገር አለ። ይሄንንም መግለጽ ነው። ሰዎቹን ሰልቦ የግብረ ስጋ አቅም መንሳት የሚለው ነገር ብዙ ጊዜ የሚሄዱት ኢትዮጵያን እንደዛ ነው የሚሆኑት። ለምን ያን አካባቢ አይገናኙም? የዛን አካባቢ አረቡን ካልቸር አይነኩም። ሁለተኛ ደግሞ ተሰብስበው የመጡትን ኢትዮጵያኖችንም አይነኩባቸው። ያ ነው አሁን ይሄ እንግዲህ አሁን ህገወጥና ኢሰብአዊነቱ እዚህ ላይ ነው። ልዑሉ ግን እሷን እንደዛ ማድረጉ ትልቁ የማህበራዊ ግንኙነቱ የኢንፎርሜሽን ፍሎው መካከለኛ ምስራቅና አውሮፓ በጣም ይገናኛል። ስለዚህ ጀርመኖች ስለዚህ አካባቢ ኢንፎርሜሽን አዲስ አይደለም። ስለ መካከለኛ ምስራቅም አዲስ አይደለም። ስለ ሜዲትራኒያን ባህርም አዲስ አይደለም። በዛ አካባቢ ባለው ካልቸርም ላይ አዲስ አይደለም። አዲስ የሚሆነው ግን ከነበሩትና ሲመጡ ከነበሩት ሰዎች ውስጥ እጣ ፋንታ ሰውየውና ማህቡባ መኖራቸው ሲኖሩ ደግሞ ለዛ ቦታ እነሱ እሷን ዝቅ አለማድረጋቸው ከዛ ቅድም እንዳልኩት ዝም ብላ ከሰማይ ዱብዳ እንደ ዝናብ እንደ በረዶ የወረደች ሳትሆን ከአንድ ማህበረሰብ የፈለቀች ሰው መሆኗን መገንዘባቸው ከዛ በኋላ ግን ባርነት ቅድም ያልኩት የተለጠፈብን ማተም አይደለም። አቅም ስላጣን ባሪያ ሆነን፣ እዛ ግን አቅም አላጣችም። ስለዚህ ከዛም ነፃ የሚያወጣት የአቅሙን ሪኮግኒሽን እውቅና የመስጠቱ ጉዳይ በዛ ማህበረሰብ ውስጥ ስለነበረ ነው። ፓክለር ምንም እንኳ የማህቡባ ነገር ቢያሳስበውም በልዕልት ሉሲ መታመም ምክንያት በርሊንን ለቆ መሄድ አልፈለገም። ለማህቡባ በላከው የመጨረሻ ደብዳቤ ላይም እንዲህ ሲል ጽፎ ነበር። የኔዋ ውድ መልአክ፣ ከላዩ ላይ ስምሽን እንድጽፍበት የሰጠሽኝ የብዕር ጌጥ ይኸውና። ስላንቺና ስለ ሙስካ ምንም ወሬ ሳልሰማ ለብዙ ጊዜ ቆየሁ። ትንሽ እንደተሻለሽ ተስፋ አድርጋለሁ። እዚህ ልዕልቲቱ በጣም ታማለች። 8 ቀን ሙሉ ምግብ አልበላችም፣ እንቅልፍ አይወስዳትም፣ ከአልጋዋም አልተነሳችም። እንደ መጓጓቴ ቶሎ መምጣት ያልቻልኩትም በዚሁ በጣም አስጊ ህመም ምክንያት ነው። እንዲሁም እጅግ አድካሚ
ነገር ግን ጠቃሚ የሆኑ ሌሎች ጉዳዮችም እዚሁ እንድቆይ አድርገውኛል። ከዚህ ሁሉ ነፃ በሆንኩበት ቅጽበት ሐሳቤ ሁሉ በሙስካ ከሷ ጋር ያለውን የኒዋን ጠይም ዕንቁ ለማየት ከሰረገላ ይገባለሁ። በሙሉ ልቤ በፍቅር ስምሻለሁ፣ ምንጊዜም ታማኝ ፍቅረኛሽም ሆናለሁ። ነገር ግን ማህቡባ ይህንን ደብዳቤ አላነበበችውም። ደብዳቤው እንደ አውሮፓውያኑ ጥቅምት 27 ቀን 1840 ዓ.ም ከመድረሱ በፊት ነበር ይወጣ ያለፈው። እንደ ዶክተር ፍሩድ አገላለጽ ማህቡባ በጣሊያንኛ የተናገረቻቸው የመጨረሻዎቹ ቃላት ለኔ ውድ ልዑል ማለፊያ የስንብት ደብዳቤ ጻፍልኝ የሚሉ ነበሩ። ፓክለር የማህቡባን ዜና እረፍት ሲሰማ በሐዘን ተኮማተረ። ጥቅምት 31 ለዶክተር ፍሩድ ከበርሊን የጻፈውም የማህቡባን የመጨረሻ ሁኔታዎችና የሞቷን መቃረብ ለማየት ባለመቻሌ በፍጹም ራሴን ለማጽናናት አልችልም። በልቅሶ ቢሆን ኖሮ የኔ እምባ ሊያተርፉት በቻለ ነበር። ይህን ከኔ ይበልጥ ሌላ ሰው ማንም ሊያውቅልኝ አይችልም። ወዳጄ ሆይ የማህቡባ ሞት ሁላችሁም ከምትገምቱት በላይ እኔን ክፉኛ ነክቶኛል። ለዘላለሙ እሷን በዚች ምድር ላይ የሚተካት አይገኝም። በሕይወት ሳለች ልለያት የማልችለውን ይህችን ምስኪን ልጅ በሞት መለየቴ ለኔ ታላቅ መጽናኛ በሆነልኝ ነበር። ከዚች የተፈጥሮ እውነተኛ ልጅ በጣም ጠቃሚ የመንፈስ ሕይወት በመሪር ሐዘን ምናልባትም ጊዜ ሊያስረሳው በሚችል ነገር ግን ሰላም ሊሰጠኝ በማይችል ናፍቆት ላይ ነኝ። ከማንኛውም መጽሐፍትና ከሰዎች ተግሳጽ ይበልጥ እውነተኛና ትሁት ልሆን የቻልኩት በእሷ አማካይነት ነው። ለመሆኑ ዳግመኛ ላገኛት እችል ይሆን? ግና ለዚህ ጥያቄ ጸጥታ የሰፈነበት መቃብር መልስ የለው። የኔም የልቅሶ ሳግ በራሱ የድንጋይ መቃብር ውስጥ ሆኖ ያስተጋባል። በሙስካ የማህቡባ የቀብር ስነ ስርዓት ለዶክተር ፍሩድ ፋታ የሚሰጠው አልነበረም። የኢትዮጵያዊቷ ባሪያ ልጃገረድ ስዕል ሳራ በተባለች የአካባቢው አርቲስት በቀለም ቅብ የተሳለ ሲሆን ለራሷና ለእግሯም ሐውልት ተቀርጾላታል። እንዲሁም ልዑል የፍቅረኛው ልብ ወጥቶ በክብር እንዲቀመጥ መመሪያ ሰጥቷል። ከዚያም ባሪያዋ ልጃገረድ በሙስካ ቤተክርስቲያን እንድትቀበር ተደረገ። ማህቡባ የሚል ቃል በላዩ ላይ የተጻፈበት መቃብሯ አሁንም እዚያው ይገኛል። በቀብሯ ስነ ስርዓት ላይ ያልተገኘው ፓክለር በእርግጥ ዋናው ሀዘንተኛ ነበር። በኋላም በጻፈው ደብዳቤ ውስጥ በሀዘን የደረሰብኝን ስቃይ ለመግለጽ አልችልም። ምንም እንኳ የሰው ልጅ አንዴ የሆነ ነገር ለመመለስ በማይቻለው ጉዳይ ላይ ራሱን መቆጣጠር መቻል ቢኖርበትም ሟች የቋሚን ስሜት ከማቁሰል ወደ ኋላ አይልም የሚል ነበር። በመጨረሻም በዓለም ላይ እጅግ በጣም የማፈቅራት ሰው ማህቡባ ነበረች በማለት ጽፏል። ለፕሮፌሰር ፓንክራስ የሚሰጠው ትልቁ አክብሮት ምንድን ነው? የምርምሩ ርዕስ ባለመናቅ ይሄንን ወስደው ዶክመንቱን ስላዩት ይሄን መጻፋቸው በጣም ጥሩ ነው መጀመሪያ። ሁለተኛው ግን ማንም በዛ ዘመን ያለው ሰው እንደሷ አሁን በዓለም ላይ ገነነ የለም። በእውቀት መድረክ ላይ ገነነች። በትልልቅ ታዋቂ ኮንፈረንሶች ላይ ቀረበች። አንድ ትልቁ ግኝት ይሄ ነው። ሁለተኛ ስለ መልክ ጉዳይ አልመሰለኝም ያልኩት ነው። ኤቲክሱ ላይ ነው የነበረው ሰውየው። ከሄደች በኋላ ሰብአዊነቷን የተረዳት ነው። እንድትርቅ አልፈለገም። ይሄን ካልፈለገ እንደ አንድ ልዩ ሆኖ እሷን እንደዚህ ከፍ እንድትል ያደረገው እዛ የነበረው ማህበራዊ ግንኙነቱና እድል አግኝታ በምርምር ዶክመንት ውስጥ መግባቷ ነው። በዳያሪ ውስጥ መግባቷ ነው። በዕለታዊ ኑሮ ውስጥ መግባቷ ነው። ግማሹ እኮ የማህቡባን እድል አላገኘም። ግማሹ ከጀልባ ላይ ውሃ በልቶታል። ግማሹ ታሞ ይሞታል። ሄዶ ግን ተጠናክሮ ተዋህዶ በጀርመኑ ካልቸርና ሊትሬቸር ውስጥ ስፍራ ማግኘት ማለት ለታሪክ ጸሐፊው ለፕሮፍ ፓንክራስትም ለሌሎችም እድል ነው። ያን እድል ማግኘት ግን እጣ ፋንታም ሊሆን ይችላል። ነገር ግን እሷ የፈጠረችው ማህበራዊ ሁኔታ እሷ ወደዛ መድረክ እንድትገባ ጋብዟታል። እሷን የረዱ ሰዎች ደግሞ ስለ እሷ ተጨንቀው መረጃ ያስቀመጡት አካላት ናቸው። አሁን ጀርመን ውስጥ ትልቁ ከኢትዮጵያ ጋር የምናወዳድረው አንድ ነገር አለ። ጎታ የዛሬ በርሊን ወይም ፍራንክፈርት አይደለም። ትልቁ ነገስታቱና ልዑላኑ የኖሩበት ጎታ ነው። ብንሄድ የኢትዮጵያ አሻራ አይጠፋም ከጎታ። ሁለት ጊዜ ሄጄ ያየሁት ነገር ነው እና ያ አካባቢ አንደኛ ሃይማኖታዊ ነው። ካቶሊክ አለ፣ ፕሮቴስታንቱ አለ። ሁለተኛ ደግሞ ታሪካዊ ነው። ረጅም ታሪክ አለ። በሂደቱ ውስጥ ስለ ማህቡባ ጠቃሚነት ወይም ደግሞ እንደው ልዩ ሚና ሳይሆን ልዑሉን የማክበር ዙሪያውን የማክበሩ ሁኔታ በተዘዋዋሪ የእሷ መከላከያ አጥር ሆኖ ያገለግላል። ማንም እንደፈለገ የሚገባበት አይደለም። ስንት አጥሮች ታልፈው ነው የሚገርመው ማለት ነው። የልዑላን ቤተሰብ አለ። አሁን የኢትዮጵያ ቤተ መንግስት አለ፣ የቀዳማዊ ኃይለ ሥላሴ ቤተ መንግስት አለ፣ የሚኒሊክ ቤተ መንግስት አለ፣ የአፄ ዮሐንስ ቤተ መንግስት አለ። እንደ ሁሉም ኢትዮጵያዊ ዘሎ አይገባም። መግባት የሚችለው ሊገባ የሚገባው ነው። እሷ የገባችበትም ያልገቡ ጀርመናውያን እንደነበሩ ለመናገር ፈልጌ ነው።